አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ትላላችሁ። ዛሬ ደግሞ በጧቱ ዱባይ፣ ዛሬ በጧት እንግዲህ ፈረሶች የሚለማመዱበት ቦታ ነን። ቦታው ደግሞ በጣም ነው የሚያምረው። ማሻአላህ ትላላችሁ። የሌላው ፈረስ እየከፈለ ይማራል። ከዛ ፈረስ ጋልቦ ምን ጥቅም አለው ትሉ ይሆናል እኮ የኛ ኢትዮጵያኖች እኮ ስለማናቅ ምስኪን ዲሃ አልማዝ፣ ወርቅ፣ ዳይመንድ ይሸለማሉ። ያን ምን ያክል ሜትር እንግዲህ 5 ሜትር 6 ሜትር ያዘልሉና ያው እንግዲህ ታልወደቁ ታሸነፉ ነው። እንግዲህ ደግሞ እዚህ ጋር ብዙ ፈረሶችን የሚያለማምዱ ባለሙያዎች አሉ። ጧት ወክ የሚያረጓቸው ወክ ያረጓቸዋል፣ ያጥቧቸዋል፣ ይቀነበባሉ። ዜድ ምንድነው ይቀነበባሉ እንዲያትሉ ያኔ ይበጃጃሉ፣ ያበጃጇቸዋል በቅርጽ ምናምን ፏ ነው የሚያረጓቸው። እንደኛ ሀገር ፈረስ አይደለም። ለቆ ሜዳ ይታጠባሉ፣ ይሸማመራሉ። ምን ትላላችሁ? በቃ ዝንጥ ያርጓቸዋል። እንግዲህ ሰፈሩ ደግሞ እንዲያለ እዚጋ መስጊድ ነው። ይሄ እንዲያለ የወንዶች ማደሪያቸው የፈረሶቹ የወንዶቹ የሰዎቹ ትላላችሁ። ይሄ እንዲያለ የፈረሶቹ ነው። እንዲያለ በዛ አካባቢ ያለ ሰፈር የፈረስ ቦታ ሰፈር ነው። ግን ያው ትንንሽ ናቸው ቤቶቹ ብዙ ጋር ያው ፈረሶቹን የሚንከባከቧቸው የሚኖሩበት ነው። የዲያ ሰፈር ይመስላል። ግን ያው ይሄ ሁሉ ቦታ እንግዲህ የአንድ ሰው ነው። ዱባይ ላይ ማለት ነው። ሻርጃ በመኪና እንጂ በእግር ተሄዶ አይዘለቅም። በነገራችን ላይ ወላሂ በጣም ትልቅ ነው፣ ሰፊ ነው። እኔ ለአንድ ሰው ይሄ ሁሉ እኔ እኮ አንዳንዴ ግራ ይገባኛል ነገሩ። ዱባይ ላይ እኮ መሬት ሰፊ ነው። ያው ብዙ የሌላ ሀገር ዜጋ ነው የሚኖርበት። እዚጋ የኛ የሴትዮዋችን አባት ቡና የሚጠጣበት ነው። ቡና በብርድ ሰዓት ቆይ ተፈርሻለ። ውጭ ላይ ይፈረሽና ወንድ ያለ ሻይ የሚያፈላ ቡና የሚያፈላ ሰውየውን ሲመጣ እንዲው ሽኮኮ ብሎ ማስገባት ነው የሚቀረው። በተለይ እነዚህ የሌላ ሀገር ዜጎች ወንዶች እኮ ታዛዥ ናቸው። ታዛዥ ሽኮኮ ለው ምንም አይቀረው። አሁን እንግዲህ ብርድ ሰዓት አሁን እዚች ጋ ወንበሮች አሉ። እዚጋ ነው ጓደኞቹን ይዝና እዚጋ እንጨት ይለኮሳል። እንትን ያጋፍጡና ከሰል ምናምን አያይዘው እዚች ጋ ይቀመጣሉ። የምታዩት በቃ ቤት ባዶ ነው። እንግዲህ የፈረሶቹ የሚሸለሙበት የተሸለሙበት ጌጣጌጥ ምናምን ነው ያለው። እንግዲህ ይሄ ደግሞ ሲያድግ ሳሩ ማለት ነው። ሳሩ እንደዚህ ሲያድግ ለፈረሶቹ ይታጨዳል። ልክ እንደኛ እንደ ሀገራችን ማለት ለፈረሶቹ አይወርቅም። ሀቢብቲ ልበሊ እንደዚህ ይጠጣና ውሃውን እንደዛ እየተጠጣ ነው። ለፈረሶቹ ይታጨድና ፈረሶቹ ይበላሉ። በብዛት ያው ተውጭ ነው የሚገዛው። ያው እንዲያልኳችሁ በእግር ተሄዶ አይዘለቅም። በነገራችን ላይ በእግሬ ሁሉንም ላዳርሰው የማይመስል ነው። አሁን አደጋ ነው። ዳንጀረስ ትላላችሁ እና አልችልም ብዙ በእግር መሄድ። ያው ታውቃላችሁ እዛ ሀገር ስንኖር ያው ቤት ብዙ ጊዜ ቤት ለቤት ስለሆነ የምንሄደው በኋላ የእግር መንገድ እንሄድ ስንል ያቅተናል። እንግዲህ በዚህ ሶብ ነው የመጣሁት። አሁን ደግሞ እስኪ በዚህ ሶብ ልውጣ
እና ቦታው ወላሂ ለአዚም ወይኔ እንዴት እንደሚያምር እንዴ! ሁሉም በአረንጓዴ የተሸፈነ ስለሆነ በጣም ነው የሚያምረው ወላሂ ለአዚም። በርግጥ ባይደክመኝ ብዙ መሄድ እችላለሁ፣ ግን አልችልም። በዛኛው ሰው መጣሁ ደህና መጣሁ። ያው በአረንጓዴ ግን እዚህ የሚሰሩ እኮ በተለይ በሙቀት ሰዓት ራሱ ብዙ ሙቀት እዚህ ጋር አይኖርም። ምክንያቱም ዛፎች ምናምን ስላሉ ብዙ ሙቀት ይኖር አይመስለኝም። እንግዲህ እዚህ ጋር መስጂድ ያለ ሁለተኛ መስጂድ የትልቅ ነው መስጊድ። ያው እንግዲህ እዚህ የመስጂድ ማለት ያው እዚህ ለሚሰሩ ልጆች ሶላት ለሚሰግዱበት የተሰራ ነው እና በጣም ልዩ ቦታ ነው። አሁን እስኪ በዚህ ልጆቻችን ፈረስ ለመንበር ላይ ናቸው። በጫፍ አሳያችኋለሁ። እቸው ዘጋ ህፃናቶቹ አሁን ለምደዋል። ይሄኛ ያው ቢለምዱም ያው በቃ መደበሪያ ትላላችሁ። እዚሁ እየመጡ በሳምንት አንዴ ነው የአያታቸው እንግዲህ ቤት ወጥቼ ቤት እንደገባሁ ወላሂ በዛ ላይ ነው የመጣሁት። ወዲ ላይ ሄጄ በዛ በወዲያ በኩል በዚህ ዘለቁ በዚህ እንግዲህ ይመስላል። እስኪ በዚህ ደግሞ ልሞክር። አልችልም በረጅም በተለይ አስፋልት መንገድ ሲሆን ደግሞ ይገትታችኋል። ለምን እንደሆነ አላውቅም። አቋራጭ መንገድ ሲሆን ነው መግቢያ መውጫው ድንብርብር። ያው በብዛት ስለምመጣ ቦታውን አውቀዋለሁ እንጂ ልጆች ጋር ስለምዞር በጣም ለማያሳ ያደናግራል። በዝውጥት በዝግብት ደግሞ መንገዱ አንድ አይነት በቃ ተመሳሳይ ነው መንገዱ። እንግዲህ ለእንትን ቅድም ያሳየኋቸው ሳር ማለት ነው በየቦታው አለ። በጣም በስፋት አለ። ይሄው ድርቆ ማለት ነው እንግዲህ የገጠር ልጅ ድርቆ ታውቃላችሁ። እዚህ ጋር የፈረሶች ቦታ ነው ይሄ ድርቆ ወይኔ ድርቆ ማለት ነው። ይሄ ድርቆ ነው የፈረሶቹ ድርቆ ነው እንግዲህ እንደዚህ በስርዓት ይታሰራል በሲማጎ። በዛ ለፈረሶች ይመጣል። በዚህ መንገድ ያለ እኔ በመጣሁበትም በወዲያ መንገድ ያለ በቃ መንገዱ በጣም ብዙ ነው። በዚህ እንኳን ሂጅ አላውቅም። ፈራል ሂጅ አላውቅም። እዚህ ጋር ደግሞ መኪናዋ ውሃ የሚረጭ ምናምን አለ። ምንድነው የሚባለው? ዶዘር በኋላም ዶዘር እየመጣ ነው። አሳያችኋለሁ። ሽማግሌ ይኸው ይገባል። ደግሞ ለምን አስገባሽ ይብሉ እንዳይቀየምም ማለት ነው። እዚህ ጋር መኪና እየመጣ ነው። ከላይ የአውሮፕላን ድምፅ አለ። ታች መኪና ድምፅ አለ። ቻሉት እንግዲህ ምንም ማድረግ አይቻልም። በአማኔ ኩርኩር ታውቃላችሁ? አማኔ ኩርኩር ነው የምትባለው በእኛ አካባቢ። አማኔ ኩርኩር የመኪና አለቃ እያል ብዙ እንሳለቅባት ነበር በልጅነታችን። በለየሄዲ አካባቢ ልጓማ ላይ መንገድ ሲሰራ በዛ አካባቢ በጣም ብዙ እንትን መኪኖች ምንድነው አሁን ስሙ ተቀይሮላቸዋል። ከረክታር ተብለዋል። አሁን የዛኔ እኛ ልጅ እያልና አማኔ ኩርኩር ነበር የምንለው። እና ብዙ እንግዲህ የለየሄዲ ልጅ ካላችሁ ታውቃላችሁ በዛ አካባቢ እንደመጡ እና እንሮጥ ነበር ከኋላ ትምህርት ቤት ስንመለስ። አማኔ ኩርኩር የመኪና አለቃ ሰውን ገደለችው ገርዲፋ ሰልቃያል እንሳለቅባት ነበረ። አሁን እዚህ ደግሞ ሳገኛት ለካስ መኪና ናት። እኛ እኮ የዛኔ የዲሃ ነገር መኪና አትመስለንም ነበር። እና ደግሞ እስኪ በዚህ ልግባ ወይ ደከመኝ። ቢስሚላህ
እስካሁን ልነግራችሁ አልችልም። ዘመር ከም ትላላችሁ። እስቲ በዚህ ልግባና እዚህ ጋር ደግሞ ዛፉ ማለት ነው። ዛፉ የታችኛው እና የላይኛው ግጥምጥም ያለ ነው። የሚገርማችሁ ዛፍና ዛፉ ተገናኝቷል በመሃሉ መንገድ ይዞ። ስጋ እንግዲህ የማያርጉ ፈረሶች ታውቃላችሁ? የማያርጉ ፈረሶች ኢትዮጵያ የማያርግ ፈረስ አለ። የኛ ፈረሶቹ ያርጋሉ። እነዚህ ደግሞ ካማዎች ናቸው። ካማ ያኔ የማያርጉ ፈረሶች ህፃናቶች ይጋልቧቸዋል። አያርጉ የማያርጉ ናቸው። ዞርኩ እኮ በዛ ዙሬ መጣ። በላሽ አራክ እንጂ ተኩስ ነው እኮ። የውጭ ምግብ ይጣፍጣል። ሞኝ ቢልስ ቤት ሳትሄጂ የውጭ ምግብ ይጣፍጣል እያልኩ ነው። ጓደኛ ምሳ ቋጥሬላት አልበላሁም ትለኛለች። የውጭ ምግብ ይጣፍጣል። እዚህ ጋር ደግሞ ባህር ዛፍ ነው የምታዩት ላይ ድረስ ባህር ዛፍ ነው። ባህር ዛፍ ቆይ ጠጋ ብዬ አላሳያችሁ። ወሮዲ ዛካች እንኳን አልሄድም። አረ ይርቀኛል። ወይ ይደክመኛል። እዛ አልሄድም። ወይስ በጣም ሩቅ ነው። በዛ እንደገና ወደ ላይ ሽቅም መሄጃለሁ። በአረንጓዴው ጋር ይደክመኛል። በዚህ ጥፍል በልና ባህር ዛፍ አስተችል እንጣላላችሁ። የሀገሬን ሽታ ያው ኢትዮጵያ በብዛት ባህር ዛፍ ያለበት ሀገር ነው። ይሄ እኛ ሀገር አለ ቆላ አካባቢ ያለ ደጋ አካባቢ ይሄ ባህር ዛፍ የለም። የፈረንጅ ባህር ዛፍ ይሄ በፈረንጅ ባህር ዛፍ ነው የምንለው። ልቁረጥ እስኪ አንዴ። ያው እንግዲህ ባይበርድ ነው በጃኬት ነው። ወይኔ ሽታው የሀገሬ ሽታ ባህር ዛፍዬ መቼም እነዚህ እዚህ እኮ እንትን የእነዚህ በዛ አካባቢ የተለያዩ ዜጎች ስላሉ ከሀገራቸው አንተዋል ምተውን ነው የሚሆነው። ባህር ዛፍ ወይኔ ጉዴ ቅንጥስ እናንተ ወይኔ ስንራቅም ነበር ይሄን ቅንጥስ የባህር ዛፍ ቅንጥስ ወይኔ እንጨለቀማ የገጠር ልጆች እንጨት የምትለሙ አላችሁ። እኔ አሁን ድረስ እንጨት መልቀም እወዳለሁ። ኢትዮጵያ ላይ ራሱ ሄጄ እንጨት ታለቀምኩ ዳገት ለመዝናናት ወደ ላይ እንትና ደሴ ተራራው ላይ ስንሄድ በገራዲው በኩል በጣም ተራራው ደስ ይላልና እንሄድ ሲሉኝ እንጨት ታለቀምኩ ብያለሁ። ለቅሜ የመጣሁ እንጂ ወላሂ ለቀምኩ። ታረተይ ሰው ይስቅብሻል ታቀፈሽ። ኧረ እንዴ ሳቀ እንዴ እኔማ ታቀፋለሁ ብዬ ታቀፌ መጣሁኝ ማለት ነው። ይሄን ቅጠል የምታውቁ ሽፈራው ነው። ሽፈራው ይባላል። ይሄ ቅጠል ሽፈራው ነው። ሽፈራው የሚባለው ቅጠል ይሄ አይደል? ለምንድን ነው ለዲም ብዛት ነው ለዲም ምናምን መድኃኒት ነው ሲሉ ሰምቻለሁ ቶክቶክ ላይ። እና እኔ ደግሞ ሽፈራውን እንኳን ተሽፈራው ጋር ብዙም ግንኙነት የለኝ። ባህር ዛፌን ይዣታያት በጥቄ እያሸታኩኝ ይሄ በዚህ እንግዲህ ያለው እንዳለ ባህር ዛፍ ነው። እና ትላችሁ ለራፍት እንዲሄድኩኝ ማገዶ ለቅሜ ወላሂ ለአዚም አረ ከተማ ይወስቁብሻል ምናምን አረ እንዴ ሳቅ ብዬ እኔ ለሰው ድንታለኝ እንዴ ምን ችግር አለ በሳቅ ማንነቴንም ማረሳ ኢትዮጵያ ነኝ የገጠር ልጅ አልብዬ ለቅሜ እንጨት አልመጣሁ መሰላችሁ ወላሂ ለአዚም ማለት ነው። ምግብ ተበሰለበት መብራት ሄዶ እንጀራ አልጋገርንበትም። የሰውዬ ደግሞ ምን ነው እንጀራ ጋገርንበት እንደ አጋጣሚ መብራት ሊታላ ደግሞ በዛ አካባቢ እንዳለ ባህር ዛፍ ነው። ይሄ ወንዱ የፈረሶቹ ቤት ነው እንዳለ እና እንግዲህ ልጆቻችን እየመጡ ነው ጋልቦ ጨረሱ። እና እኔ አልፈራም ወላሂ በማንነቴ አልኮራም አልፈራም። እና ለቅሜ እንጀራ መጋገሪያ ሆነ። ከዛ ልጆቼ ተከታዩ ልጆቼ ጓደኞቼ ልጆቼ ነበር። ከዛ በቃ ነው ታቀፋልኩ ያዙ አንይዝም አንደኛዋ ሊዝም ማለች
መሳቂያ አልሆነልሽ ነው አለ ዝም አለች። ግን ያው ታይወዱ በግዳቸው አስያዝኳቸው። ባልመጣችሁ ብዬ እዚች ጋር ደግሞ ሱቅ አለች። እቺ ሱቅ ናት የምትንቀሳቀስ ሱቅ